ቶሎ የሚረጭ ወንድ አንድ ጊዜ ነው ሚስቱን የሚያረካው። የሚቆይ ከሆነ ባይዘው የሚቆይ ወንድ ከመቶ በጣም ጥቂት ፐርሰንት ነው፣ 10% ነው። እሺ 30 ደቂቃ የሚቆይ 1 ሰዓት የሚቆይ ወንድ 10% ነው ያለው እና ስለዚህ እንደዛ አይነት የሆነ እንደ ችግር ከምታዩት እንዴት ነው እኔና እሷ ሴክስ ማድረግ ያለብን? እኔ እስክረካ ድረስ እንዴት ነው ሚስቴን ሳረብሻት ፔን ሳይኖራት? ምክንያቱም ፔን የሚኖረው ለምን መሰላችሁ? ለስላሳው ፈሳሽ ሴክስ በምታረጉበት ሰዓት ድርቀት እንዳይኖር ያ የሚመነጨው ሆርሞን ማለት ነው ምን እንዲሆን ነው? ፋሲሊቴት ለማድረግ ነው። እንደፈለጋችሁ ስትንቀሳቀሱ ብልታችሁ እንዳይላላጥ በጣም ደስተኛ እንድትሆኑ ደስታችሁን ብቻ እንድታዳምጡ ነው። በምትረካ ሰዓት ብልቷ ይደርቃል። በሚደርቅበት ሰዓት ያ ፈሳሽ ቆመ ማለት እርካታ፣ እሷ እረክታለች ማለት ነው። ስለዚህ አንተ የምታገሰው 2 ደቂቃ ደረትህ ላይ አስተኝተሃት ውስጥ እንዳለ ብልትህ የምትስማት የምታወራት ያ ፈሳሽ እንዲመነጭ ነው። ደግማ ያ ፈሳሽ እንዲመነጭ የሚችለው ሚስትህ ስሜት ውስጥ ተመልሳ መግባት ስትችል ነው። ስሜት ውስጥ ደግሞ መግባት የምትችለው ያንተ በዛን ሰዓት